ዛሬ ማሳያችሁ የሳምሰንግን ጋላክሲ A23 ነው። ይህ ስልክ በጣም በርካሽ ከሚቀርቡትና አስተማማኝ ከሚባሉት የሳምሰንግ ስልኮች ውስጥ አንዱ ነው። ከ19000 እስከ 22000 ብር ባለውም ገበያ ላይ ይገኛል። በጣም አሪፍ ካሜራ ያለው ሁሉም ነገር የተመጣጠነለት ስልክ ነው። እያንዳንዱ ቦታ ስትመለከቱትም እዚህ ጋር ፊንገርፕሪንት ሪደር አለው፣ አሻራ መጠቀም ትችላላችሁ። ከታች ታይፕ ሲ ነው የሚጠቀመው፣ እንዲሁም አሪፍ የሆነ ስፒከር አለው። እንዲሁም ኤርፎን መጠቀም ትችላላችሁ። ከጀርባው ስትመለከቱት መስታወት የሚመስል ነገር አለው፣ ግላስ የሆነ ዲዛይን አለው ማለት ነው። የሚያምር ስትይዙት ደስ የምትል ቀጠን ያለች ስልክ ነች። ካሜራውን ስንመለከት ደግሞ የጀርባው 50 ሜጋ ፒክስል በ5 ሜጋ ፒክስል እና በ2 ሜጋ ፒክስል ነው። ይህ ደግሞ 50ው ሜን ካሜራ ሲሆን 5 ሜጋ ፒክስሉ ፎከስ እንዲያደርግና 2 ሜጋ ፒክስሉ በጣም የሚያስፈልጉ ኖይዞች እንዲቀነሱ ነው። እንዲሁም የሰልፊው ደግሞ 8 ሜጋ ፒክስል ይሆናል። አሪፍ የሚባል ካሜራ ነው። ሳምሰንግ ስልኮች ሶፍትዌራቸው አይታማም፣ በጣም አሪፍ ነው። አፖቹ አደራደራቸው ሁሉም ነገር ደስ ይላል። ሌላውን ስፔኮቹን ስንመለከት የሚጠቀመው ዋን ዩአይ 6.1 ነው። እንዲሁም አንድሮይድ ቨርዥኑ 14 ነው። ከዚህ በላይ አፕዴት ሊያገኝ ይችላል። አልፎ አልፎ የሴኩሪቲ አፕዴቶችን ያገኛል ማለት ነው። እንዲሁም ራሙ 4 ጂቢ ነው። ስቶሬጁ እንደምታዩት 64 ጂቢ ነው። እስከ 128 ጂቢ ያለውም ስልክ አለ A23 ሆኖ። በኤስዲ ካርድ ግን እስከ 1 ቴራባይትም ከፍ ማድረግ ትችላላችሁ። እንዲሁም ደግሞ ለመልቲታስኪንግም ይመቻል። በስፕሊት ስክሪን ብዙ ነገር መጠቀም ትችላላችሁ። ሌላ ከሱ ባለፈም የሳምሰንግ ስልክ ስለሆነ ብዙ ነክተናቸው ማንጨርሳቸው ፊቸሮች አሉት። ኤአዩን በጣም አሪፍ ነው። ጀሚናይ ነው የሚጠቀመው ማለት ነው። በሳምሰንግ አሲስታንት መቀየር ትችላላችሁ። ሌላው ጌሞች ስትጫወቱ ምን ያክል ፐርፎርም ያደርጋል የሚለውን ስንመለከት አሪፍ ጌሞችን ልትጫወቱበት ትችላላችሁ። እንደ ካር ፓርኪንግ፣ መልቲፕሌየር፣ ሌሎችም። እንዳያችሁት ጌም ስትጫወቱም በጣም ስሙዝ የሆነ ኤክስፒሪየንስ ነው የምታገኙት ማለት ነው። በጣም ከባድ ነገር እስካልጫናችሁበት ድረስ ምንም ላግ አያደርግም። እንደ ፐብጂ እና ሌሎችንም ከባባድ ጌሞች ልትጫወቱ ትችላላችሁ። ሌላው ከጌም ባለፈ ለኤዲቲንግስ እንዴት ነው የምትሉም ከሆነ ቪዲዮ ኤዲቲንግም በጣም አሪፍ ነው። አሪፍ የሆኑ ቪዲዮዎችን ኤዲት ማድረግ ትችላላችሁ። እንደ ፒሲ ባጠብቁም ግን መሰረታዊ የሚባሉ የስልክ ኤዲቶችን ማድረግ ትችላላችሁ ማለት ነው። ባትሪውስ እንዴት ነው እያላችሁ ይሆናል። ብዙዎቹ የሳምሰንግ ስልኮች ባትሪያቸው በጣም አሪፍ ነው። ይህም 5000 ሚሊዮን ፓወር ነው። ጌም የተጫወታችሁ ሊሆን ይችላል፣ ፊልም እያያችሁ ብዙ ሰዓት ይቆይላችኋል። የመጨረሻ ላይ ያለው ነገር ቢኖር ስክሪኑ ነው። ስክሪኑ 6.6 ኢንች የሚሆን ኤልሲዲ ዲስፕሌይ ነው። አሞሌድ ባይሆንም ግን በጣም ብራይት የሆነ 90 ሄርዝ ሪፍሬሽ ሬት አለው። ስለዛ ስትጠቀሙ ውጭም ቢሆን ውስጥም በደንብ ይታያችኋል። በጣም ብራይት የሆነ ስክሪን አለው ማለት ነው። ይህ ቪዲዮ 50 ኮመንት ካገኘ በጣም ለየት ያለ ቪዲዮ ምሰራ ይሆናል። ሁላችሁም ሀሳብ አስተያየታችሁን እዛ ኮመንት ላይ ያሳውቁኝ። በፈለጋችሁት ብቻ ምን ቪዲዮ እንደምሰራላችሁም ኮመንት ላይ ማሳወቅ ትችላላችሁ። እኔም ለየት ያለ ሀሳብ አለኝ። ፒስ